ጀርመን፣ ብሪታንያና ፈረንሳይ ኢራን በመካከለኛው ምስራቅ ሀገሮች ላይ የምትፈጽመውን ጥቃት እንድታቆም ጠየቁ። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር፣ የጀርመን መሪ ፍሬድሪክ ሜርዝና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የመካከለኛው ምስራቅ ጥቅሞቻቸውን ለማስጠበቅ አስፈላጊውን እርምጃ እንደሚወስዱ ገልጸዋል። እርምጃው ደግሞ የኢራን ድሮኖችና ሚሳኤሎችን የመተኮስ አቅሟን የሚያኮላሽ እንደሚሆን አሳውቀዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር አሜሪካም በመካከለኛው ምስራቅ የሚገኙ ጦር ሰፈሮቿን እንድትጠቀም በይፋም ፈቅደዋል። በዲፕሎማሲ ቋንቋም አሜሪካም ራሷን ለመከላከል እንድትችል ብለዋል። ጠቅላይ ሚኒስትሩ የባህረ ሰላጤው ሀገሮች በጠየቁን መሰረት በመካከለኛው ምስራቅ ሰማይ የሚገኙ የብሪታንያ ጀቶች ድጋፍ እንዲሰጡ እናደርጋለን ብለዋል። ይህ የሶስቱ ሀያል ሀገሮች መግለጫም ከእስራኤልና አሜሪካ ጎን ለመሰለፍ ከውሳኔ መድረሳቸውን የሚያሳይ እንደሆነም ታዛቢዎች ይናገራሉ። ኢራንን አይዞሽ ሲሉ የነበሩ ቻይና፣ ሩሲያና ሰሜን ኮሪያን የመሳሰሉ ሀገሮች በአሁኑ ሰዓት የት እንዳሉ አይታወቅም። አሁን ሀያሎቹ እነ ጀርመንና ፈረንሳይ መካከለኛው ምስራቅ ላይ ከተሰለፉና ሳውዲን ጨምሮ የአረብ ሀገራቱ ሚሳኤል ከማክሸፍ አልፈው ጦርነት በይፋ ካወጁ ለኢራን እጅግ ፈተና እንደሚሆንባት ይገመታል።